بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أجمعين. أما بعد فالسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله يا رب العالمين وجزاكم الله خيرا. تجمعنا فلله الحمد والمنة. كبرنا مسكانا لعلمات كتاب الله يجزاكم. الحمد لله رب العالمين. الحمد لله. إن شاء الله كتاب الله فقال بكون أنجليا وبعدين أن تساعد وصل الملك من درس على الملك له بملكتوني من أن الله تكامل على የመጀመሪያው ጥቂት ወይም ማስተላለፈው ሁሌም ቢሆን መረሳት የሌለብን አስታዋሽን ያስታወሰን ሰዓት ማስታወስ ያለብን ነጥብ ወደዚህ ምድር የመጣንበትን ዓላማ ልንረሳ አይገባም። ጌታ አላህ እኛን ሰው አድርጎ ሲፈጥረን ዓላማና ግብ አለው። ሰዎችና ጅኖችን በተለየ መልኩ ለምን ዓላማ ወደዚህ ዱንያ እንዳመጣቸው በተቀደሰው ቃሉ በቁርአን ነግሮናል። ያንን ዓላማ መቼም ቢሆን መርሳት መዘንጋት የለብንም። ሰው የመሆናችን ሚስጥር ከእንስሳም የምንለየው አንዱና ዋነኛው ለምን ዓላማ ተፈጠርን የሚለው የተፈጠርንበት ዓላማ ከእንስሳ ይለየናል። ያ ካልሆነ ከእንስሳ ልንለይ አንችልምና አላህም በቃሉ ኡላኢከ ከልአንዓሚ በል ሁም አضል፣ እነዚህ ልክ እንደ እንስሳ ናቸው ይልቁኑ ከእንስሳም የባሱ ናቸው ካላቸው ውስጥ እንዳንመደብ ለምን ዓላማ ሰው ሆነን እንደተፈጠረን ያወቅን ጊዜና ለተፈጠርንበት ዓላማ መኖር የጀመርን ጊዜ ትርጉሙ ይገባናል ማለት ነው። ምዕራቡ ዓለም ሰው እንዴት ይኖራል፣ በሕይወቱ እንዴት ደስተኛ ይሆናል የሚለውን ነገር ለማግኘት ነው ብዙ ጊዜ የሚጥረው የሚለፋው። ከዛ በፊት ግን አንድ ትልቁን ጥያቄ የዘነጋው ወይ ሊመልሰው የማይችለው ነገር ሰው እንዴት ይኖራል ሳይሆን ዋናው ጥያቄ ለምን ይኖራል? what is the purpose of life? በሕይወት የመኖራችን ትርጉሙ ምንድን ነው? ምክንያቱም ነገ ሞት በሚባለው ነገር ተመልሰን ይህንን ሕይወት መሰናበታችን አይቀርም። የምንኖረው አጭር ሕይወት ከሆነ ለምን ወደዚህ ዓለም መጣ? ለምን ተፈጠረ? ይሄ ዓላማ ሊገባን ይገባል። አላህ በሱረቱ ዛሪያት 51ኛው ሱራ ከአንቀጽ 55 እስከ 56 ባለው ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን። አስታውስ፣ ሰዎች ነን፣ እንረሳለን፣ እንሳሳታለን፣ እንዘነጋለንና አስታውሳቸው። ምክንያቱም ማስታወስ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ከዘነጉት ነገር እንዲመለሱ የረሱትን እንዲያስታውሱ ሁሌም ገስጻቸው፣ አስታውሳቸው። ማስታወስ ጠቃሚ ስለሆነ ከማስታወሻዎቹ ሁሉ በላጭ ትልቁ ደግሞ ምንድን ነው ከተባለ ቀጥሎ ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እኔ ይላል ጌታ አላህ ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙ በሕይወት ዘመናቸው እኔን ሊያመልኩ እንጂ ለሌላ ዓላማ አልፈጠርኳቸው። እነሱን የፈጠርኳቸው በእኔ ሕግና ሥርዓት ሕይወታቸውን እንዲመሩ፣ እኔ ያዘዝኳቸውን እየፈጸሙ እንዲታዘዙኝ፣ የከለከልኳቸውን ነገር እየራቁ እየተጠነቀቁ እኔን በማምለክ ሕይወት ውስጥ እንዲመላለሱ የፈጠርኳቸው ለሌላ ዓላማ አይደለም። ስለዚህ ይህን ዓላማ መዘንጋት የለብንም። ለዒባዳ ተፈጥረናል ማለት ነው። ለዒባዳ መፈጠራችንን በብዙ የቁርአን አንቀጽ የነገረን በዚህ አየት ላይ ለዚህ ዓላማ ሲል እንደተፈጠረን ሲገልጽ፣ በሌላ ቦታ ደግሞ ቀጥታ ትእዛዝ ይሰጣል። በሱረቱል በቀራ ቁጥር 21 ላይ ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም፣ እናንተ ሰዎች ሆይ የአደም ልጆችን በጠቅላላ ማለት ነው ያ የፈጠራችሁን ጌታችሁን ተገዙት፣ አምልኩት ነው የሚለው። ያልፈጠረን ሊመለክ ልንገዛው አይገባምና ጌታችሁን ተገዙት ሲለን አለዚ ኸለቀኩም፣ እናንተን የፈጠራችሁ ያስገኛችሁ የሆነ እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም፣ እነዚያንም ከእናንተ በፊት የነበሩትን ወላጆቻችሁን አባት አያት ቅማያት
ከአደም አለይሂ ሰላም ድረስ ያሉትን የፈጠረ የሆነውን ጌታ ተገዙት። ሱረቱ ኒሳ ቁጥር 36 ላይ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አላህን ተገዙ በሱ አምልኮ ላይ ማንንም አታጋሩ ይላል። ወደ ሱረቱ ዛሪያት ሐሳቡን ስንመጣ ኢላ ሊያዕቡዱን እኔን ልታመልኩ እንጂ ለሌላ ዓላማ አልፈጠርኳችሁም ያለው ዒባዳ ሰው ሆኖ የተፈጠረበት ዋነኛው ምስጢር ነው። አላህ በባሮቹ ላይ አለኝ የሚለው መብት አለኝ የሚለው ሐቅ ይሄው ዒባዳ ነው። ሙዓዝ ብን ጀበል ረዲየላሁ ዐንሁ በአንድ አህያ ከመልእክተኛው ኋላ ተፈናጥቶ ተቀምጦ ሳለ አንተ ሙዓዝ ወይ ብለው የጠሩት ጊዜ አቤት የአላህ መልእክተኛ ወይ ብሎ ለጥሪው ምላሽ ሲሰጥ አተድሪ ማ ሐቁላሂ ዐለል ዒባድ ወማ ሐቁል ዒባዲ ዐለላሂ ዐዘ ወጀል አላህ በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሮች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉት ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ንገሩኝ ባላቸው ጊዜ ፈኢነ ሐቅ አላሂ ዐላ ዒባዲህ አላህ በባሪያዎቹ ላይ ያለው መብቱ አያዕቡዱ እሱን ሊያመልኩት ነው ሊገዙት ነው። ሲያመልኩትና ሲገዙት ደግሞ ወላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም አካል ሳያጋሩበት ሲፈጥራቸው ያላጋሽ ያላማካሪ ብቻውን ያለረዳት እንደፈጠረው ሁላ የሲሳይን ጉዳይ ኃላፊነት ወስዶ ሲያበላ ሲያጠጣ ብቻውን ይህን ጉዳይ እንደሚፈጽመው እኛም ስናመልከው ሳናጋራበት ብቻውን እንደሚያመልከው ይላል። ይሄ አላህ በባሪያዎቹ ላይ ያለው መብቱ ነው። ዒባዳ የአላህ መብት ከሆነ ለእኛ ደግሞ ምንድነው በጫንቃችን ላይ ያረፈ ዕዳ ነው ማለት ዕዳችንን መክፈል ግዳጃችንን መወጣት ይገባል። ዛሬ አላህን በብቸኝነት በማምለክ ሳናጋራበት እሱን ብቻ በመገዛት ይህንን ዕዳ መክፈል ካልቻለ ነገ የውሙል ቂያማ ምንከፍለው በጀሃነም እሳት ሌላ ምንም ክፍያ የለውም። ጀሃነም እሳትን የሚቋቋም ሰውነት የለንም ብለን የምንፈራ ከሆነ ያ የስቃይ ቀን ከመምጣቱ በፊት ዛሬ በተሰጠናቸው ህይወት አላህን መገዛት ማምለክ ይጠበቅብናል። ዒባዳ የአላህ ግላዊ መብቱ ስለሆነ ማለት ሙዓዝ ብን ጀበል ረዲየላሁ ዐንሁ በሌላም ሐዲስ ይህንን ሐሳብ የሚመስል መልእክት ከመልእክተኛው እንዳገኘ ነግሮናል። ረሱል ዓለይሂ ሰላቱ ወሰላም ዘንድ መጥቼ ቁልቱ እንዲህ አልኳቸው አኽቢርኒ ቢዐመሊን ዩድኺሉኒ አልጀነተ ወዩባዒዱኒ ዐን ናር። ተመልከቱ የሙዓዝ ጥያቄና ፍላጎት። ከፈለገ ስለ ጤና መጠየቅ ይችላል። እስክሞት ድረስ ከበሽታም ሆነ ከመሳሰለው ነገር ርቄ ጤናዬ የተጠበቀ ሆኖ እንድኖር ምን ማድረግ አለብኝ በማለት የጤና ጉዳይ አሳስቦት መጠየቅ ይችላል። አልተከለከለም። ወይ ደግሞ ሌላው እንደሚፈልገው የሀብት ጉዳይ ሊያነሳ ይችላል። ከሰዎች ሁሉ ሀብታም ለመሆን በጽጌ ለመኖር ምንድነው መንገዱ ንገሩኝ ቢላቸው መልእክተኛው ያንኑ መጠየቅ ይችላል። ወይ ሌላ የምንወደው ደግሞ ረጅም ሀያት እድሜ ነውና ረጅም እድሜ እንዲኖረኝ ምን ማድረግ አለብኝ ብሎ ስለ እድሜ መጠየቅ ይችላል። በወቅቱ ግን ሙዓዝን ያሳሰበው የጤና ጉዳይ ወይ የእድሜ መርዘም ወይ የሀብት አይደለም። የነገው የትንሣኤ ቀን የዘላለም ሕይወት የመዳን ጉዳይ ነበረና ያስጨነቀው እኔን ጀነት የሚያስገባኝና ከጀሃነም እሳት ሊያርቀኝ የሚችል የሆነን ስራ ይንገሩኝ። ዓላማና ግቡ ይሄ ዱንያ ላይ ምንም እድሜ የሚረዝም ጤና የተጠበቀ ቢሆንም ከሰዎች የተሻለ ሀብት ቢሆንም የሆነ ቀን በድንገት ሳታስበው ይሄን ሁሉ ለቀን ለይበት ቀን ይመጣል ሞት የሚባል። የአኺራ ህይወት ግን ዘለቄታዊ ህይወት ስለሆነ ማቋረጫ ስለሌለው እሱን ነውና ማስተካከል የሚቀድመው። የሙዓዝ ጥያቄ ስለ መጨረሻው ዓለም ስለ መዳን ጉዳይ ነው። የሱ ጥያቄ የኛም ጥያቄ እውነተኛ ሙስሊሞች ከሆኑ ለሙዓዝ የተሰጠው ምላሽ ለኛም መልስ ይሆናል ማለት ነው። ታዲያ መልእክተኛው ጥያቄውን እንደሰሙ ወዲያውኑ ግን መልስ ሰጡት። ከመልሱ በፊት ሁለት ነገር መግቢያ ነው። መጀመሪያ ምን ማድረግ የጥያቄውን ተገቢነት እውቅና መስጠት ወይ በእኛ በእናንተ ቋንቋ እንደ ሶሻል ሚዲያው ላይክ ያደረጉት ጥያቄው ቀጥለው ደግሞ ኮመንት ነው የሰጡት። ምን ብለው ጥያቄውን ላይክ አረጉለት?
ይሄንን ጥያቄ ሲጠይቃቸው قال لقد سألت عن عظيم በርግጥም ያነሳው ጥያቄ መነሳት ስለሚገባው ስለ ትልቅ ነገር ነው ከዚህ በፊት ቅድሚያ የሚሰጠው ምንም ነገር የለም አንዳንድ ሰው ጥያቄ ጠይቆ ቶሎ ምላሽ ካልተሰጠ ወይ ዝም ከተባለ ያነሳው ጥያቄ ትክክል አይደለም ወይ ካጠፋው ይቅርታ ብሎ ሊጠይቅ ይችላል ሙዓዝ ረዲየላሁ ዐንሁ ያነሳው ጥያቄ ተገቢነት ያለው መነሳት የሚገባው ጥያቄ ስለነበር መልእክተኛው ምንድን ያደረጉት አበረታቱት መነሳት የሚገባው ትክክለኛ ጥያቄ ነው የጠየቀው አሁንም መልሱን አልሰጡትም ምን አሉት ኮመንቱ ላይ በሁለተኛው وإنه ليسير على من يسر الله عليه አሁን አንተ ያነሳው ጥያቄ ከጀሃነም እሳት ርቆ ጀነት ለመግባት እጅግ በጣም ቀላል ነው ፕሮቮክስ ያደረጉት ውስጡ እንዲነሳሳ ሲቀሰቅሱት وإنه ليسير በጣም ቀላል እንዴት ጀነት መግባትና ከጀሃነም እሳት መለቀቅበትን ስራ ይንገሩኝ ብለህ እንዴት ትጠይቃለህ ያባተ ጓሮ መሰለ እንደ ጀነት እንዳንተ አይነቱ ዝም ብሎ ሰተት ብሎ የሚገባ መሰለ ነው አላደናምኑት በፍጹም የማይገኝ የራቀ ነገር አድርገው አልሳሉለት وإنه ليسير አንተ ልብህ ፈልጎ ከተነሳሳ ዓላማ እሱ ከሆነ እጅግ በጣም ቀላል ነው ማለት ነገር ግን ቀላል ነው ሲባል ሰው በራሱ ስራ እንዳይመካ በገዛ ስራዬ ጸድቃለሁ ብሎ የተሳሳተ ግምትን እንዳይዝ على من يسره الله عليه الله ወገራለሁ አላህ ካገዘ እሱ ከሆነ ያገራልን የሱ ተውፊቅ የማይለየ ከሆነ ጀነት በጣም ቀላል አላህ ያገራልን ስለዚህ በአላህ ተውፊቅ ላይ በተወኩላችን በሱ ላይ እንዲሆን አያይዘው ይነገሩት ይሄን መግቢያ ተገለጹለት በኋላ ወደ ጉዳዩ ገቡና ተዓቡዱላህ ጀነት የሚያስገባህን ስራ የምትፈልግ ከሆነ አላህን ትገዛዋለህ ወላ ትሽሪኩ ቢሂ ሸይአ በሱ አምልኮ ላይ ማንንም አታጋራለት ማለት ከዛ የተቀሩትን አራቱን አርካኑል ኢስላም ዘረዘሩለት እንደዚሁም የመልካም ስራ መንገዶች የተባሉትን ጾምን ዚክርን የመሳሰለውን አወሱ በመጨረሻም ምላሱን እንዲይዝ መከሩት ማለት ነው ስለዚህ ዒባደቱላህ ዐዘ ወጀል ጌታ አላህን ማምለክ እሱን ብቻ መገዛት ዋና የተፈጠርንበት ዓላማ ከእንስሳ ምን የሚለየን ይሄው ነው ኢላ ሊያዕቡዱን ያለው ለዚህ ነው እንስሶች ለዚህ ዓላማ አልተፈጠሩም ምንም እንደኛ በህይወት ቢኖሩ እኛ ምን ተነፍሰውን አየር ቢተነፍሱ እኛ ለምግብነት የምንገለገለው እነሱም ቢበሉ ቢጠጡም ነገር ግን የተፈጠሩት ለሰዎች ነው هو الذي خلق لكم ما في الأرض جميعا እርሱ አላህ ማለት በምድር ላይ ያለውን ሁሉ ለእናንተ ግልጋሎት የፈጠረ ነው በማለት እንስሶች ለሰው ግልጋሎት እንደተፈጠሩ ነግሮናል እኛ ግን የተፈጠርነው ጌታ አላህን ለመኻደም በሱ ትእዛዝ ህይወታችንን ለመምራት ይሄንን ዓላማ መቼም መርሳት ስለሌለብን ሁሌም በዒባዳ ላይ ቋሚ ተሰላፊ መሆን አለብን ሱረቱል ሂጅር 15ኛው ሱራ የመጨረሻው አንቀጽ መዝጊያው 99ኛው አየት ላይ واعبد ربك حتى يأتيك اليقين እርግጥ የሆነው የማይቀረው ሞት እስኪመጣ ድረስ ጌታን ተገዛ ኢስቲቃማ በሰላታችን በጾማችን በዚክር በዱዓ በተከሉ በዒባዳ መጽናት ዋና የተፈለገበት ዓላማ ነው በረሱል አለይሂ ሰላቱ ወሰላም ሱረቱ ጣሃ ወደ 134ኛው አንቀጽ አካባቢ ምንድነው ያላቸው ወአምር አህለከ ቢስሰላህ ቤተሰቦችህን በሰላት ተዘዛቸው አንተም ለጌታ ሰላጅ በመሆን ቤተሰብህን በመላ እንዲሰግድ በማድረግ በሰላት ተዘዛቸው ስትሰግዱ ደግሞ ረመዳን ሲመጣ በአመት ረመዳን ወይ በሳምንት ጁምዓ ሳይሆን ወስጠቢር ዐለይሃ በሷም ላይ ጽና ቋሚ ተሰላፊ ሁን በቀን 5 ጊዜ በመስገድ ሁሌም ለጌታ ቋሚ ተሰላፊ መሆን አለበት ዛሬ አንተን ያጨናነቀ የኑሮ ጉዳይ ከሆነ ስለምትበላው ስለምትጠጣው ነገር በመጨነቅ ከዒባዳም ያዘናጋ ከሆነ ላ ነስአሉከ ሪዝቃ በሲሳይ ጉዳይ ራስህን ትችል ዘንድ እኔ አልጠይቅህም እሱ ሊያሳስብህ አይገባም ወደዚህ ዓለም ሰው አድርጌ ያመጣሁ የፈጠርኩህ እኔ ነኝና በሪዝቅ
ጉዳይ ምን እንደሚያስፈልግህ እኔው ስለማውቅ نحن نرزقك እኔው ራሴ ሲሳይ እሰጥሃለሁ والعاقبة للتقوى مسدونيቷ መጨረሻ ወይ አኺራ በዱንያ እኔን ለሚፈሩ ለሙተቂኖች ለተቅዋ ባለቤቶች ብቻ ነው እናንተ ማሰብ መጨነቅ ያለባችሁ የተጣለባችሁን ኃላፊነት ወይም የኔን ትእዛዝ መጠበቅ እኔን ማምለኩ ላይ እንጂ የኑሮ ጉዳይ የእናንተ ድርሻ አይደለም እሱ የኔ ኃላፊነት ነው ሲያመጣን ምን እንደሚያስፈልገን ያውቃል አባት ከእናቱ ጋር በመሆን ልጁን ሲወልደው ያ ልጅ ለአካለ መጠን እስኪደርስ ድረስ ስለሚበላው ስለሚጠጣው ስለሚለብሰው ልብስ አይጨነቅም አንድም ቀን ኑሮ ተወደደ ረከሰ ኃላፊነቱ የአባት ነው እሱ ነው የሚያስበው እኛንም ጌታ አላህ ሰው አድርጎ ሲፈጥረን ወደዚህ ምድር ሲያመጣን በሪዝቁም ሆነ በሌላው ጉዳይ ምን እንደሚያስፈልገን ስለሚያውቅ ሙሉ ኃላፊነቱን ቀድሞ ወስዶታል የሱ ስራ ነው የኛ ቅድም መግቢያ ላይ በተናገርኩት ለአምልኮ እንጂ ለሌላ አልፈጠርኳችሁም ባለበት አንቀጽ ላይ ቀጥሎ የተናገረው ይሄንን እውነታ ማ ኡሪዱ ሚንሁም ሚን ሪዝቅ እኔ ከእናንተ ሲሳይን አልፈልግም ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንድ አልሻም የሪዝቁ ጉዳይ ከሆነ ኢነላህ ሁወ ረዛቁ ዙል ቁወቲ ልመቲን እኔ ወላሂ ራሴ ሲሳይን ሰጪ የብርቱ ኃይል ባለቤት ነኝና ተረዝቃችኋለሁ ኃላፊነቱ የኔ ነው ከእናንተ የሚጠበቀው እኔን መገዛት ነው ከጥንት ሰለፎች ከኢስላም ሊቃውንቶች አንዱ ተጠየቀ የኑሮ ውድነት ተጠቀሰለትና ስሞታ ሲቀርብለት እንኳን አይደለም እናንተ አሁን ተወዷል በምትሉት መጠን ይቅርና ወለው ሐበቱ ሸዒር አንድ የገብስ ፍሬ 1000 ዲናር ነው የሚሸጠው ቢባል ጉዳይ አይደለም ለምን አሉት ምክንያቱም ምንድነው የበቃ ሀብት ስላለው ነው ወይስ ምን ሲሉት ምክንያቱም አላቸው فعلي أن أعبده كما أمرني وعليه أن يرزقني كما وعدني እኔ እሱን እንዳዘዘኝ እሱን ማምለክ ትእዛዙን መጠበቅ ሲሆን የኔ ድርሻ የሱ ኃላፊነት ደግሞ እንደፈጠረኝ መረዘቅ የሱ ማብላት ማጠጣት ኑሮ ተወደደ ረከሰ እዛውስ ምን ከተተኝ ኃላፊነቱ የሱ ነው وما من دابة في الأرض إلا على الله رزقها قدمون قال يقبض مريت لا عندتم تنكساقش የለችም ሲሳያዋ በኔባ አላህ ላይ ተወስነው ኃላፊነቱን ወስጄ እኔ የማበላት በሆነ እንጂ ብሎ ሱረቱ ሁድ 11ኛው ሱራ ቁጥር 6 ላይ በግልጽ ነው አላህ ቃል ከገባው ከወሰደው ኃላፊነት ምንም ያጎደለው ነገር የለም ኃላፊነት ብዙ ነገር ስላጎደለ አይ በረሃብ በምግብ እጦት በጦርነት በሰላም እጦት እንሰቃያለን ለምን አርዛቅ ቃል ከገባው ነገር ያጎደለው ነገር ኑሮ ሳይሆን እኛ በተጣለብን ኃላፊነት ላይ ሆነን ስላልተገኘ እንድንመለስ ظهر الفساد في البر والبحر بما كسبت أيدي الناس የናንተ እጅ በሰራው ምክንያት በየብስም በባህርም ላይ እጅግ ብዙ ብልሽቶች መጥፎ ነገሮች ይባወጡ ሰበቡ ከኛው ነው ተባባ ስለዚህ ወደ ተፈጠርንበት ዓላማ እንመለስ በኢባዳችን ላይ ቀጥለን ይሄ ነው የሚፈልገው አንደኛው እኔም እናንተ ሁሌም መርሳት የሌለብን በመኖሪያ አካባቢያችን ምንሆን ወይም ሙሳፊር እንሆን ወይ በስደት ሀገር ለቀን እንውጣ የትም እንሁን የት አላህ ለምን ዓላማ ወደዚህ ዱንያ እንዳመጣን መርሳት የለብንም አንደኛው ግልጽ ነው ሌላ ሁለተኛው ደግሞ ሁልጊዜም ቢሆን ወደ አላህ ተውበትና ኢስቲግፋር ከማድረግ ወደ አላህ ከመመለስ ልንቆጠር አይገባም ጥፋተኛ ወንጀል አለብን ምንም እንደሌላ እምነት ተከታዮች ከአደምና ሐዋ አለይሂም ሰላም ወረስ የምንለው ኃጢአት ባይኖርብንም የምንሰራቸው ኃጢአቶች ግን አሉ የውርስ ኃጢአት አለ ብለን ባናምን የግብር ኃጢአት ህግን በመተላለፍ ሐራም የሆኑ ነገሮችን በመዳፈር ዋጅብ የሆኑ ነገሮችን ችላ ብለን በማለፍ ብዙ ወንጀል ላይ የወደቅን ኃጢአተኛ ሰዎች ነን ለዚህ ኃጢአታችን ነገ የውል ቂያማ ዋጋ ከመክፈላችን በፊት ዛሬ በዱንያ ተውበትና ኢስቲግፋር በማድረግ ወደ አላህ በመመለስ ልናካክስ ይገባል ይሄን ሁለተኛው ቋሚ ስራችን ነው
ሁላችንም መዳን አንፈልግም ወንድሞች አንፈልግም እንፈልጋለን የሚያስጨንቀን እሱ ነገ የውሙል ቂያማ የአላህ ቁጣና ቅጣት መገለጫ ሆነ ከጀሃነም እሳት ድነን እንዴት ነው የሱን ጀነት የምናገኘው ከተባለ አንዱ የመዳኛው መንገድ ይሄው ተውበትና ኢስቲግፋር አላህ በሱረቱ ኑር 24ኛ ሱራ አንቀጽ 32 ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ትፍሊሑን ትድኑ ዘንዳ መዳን የምንፈልግ ከሆነ ምን ማድረግ አለብን ስንል ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን እናንተ በአላህና በመጨረሻ ቀን አምነናል የምትሉ ባሮች ሆይ ሁላችሁም ተጸጽታችሁ ወደ ጌታችሁ መንገድ ተመለሱ። የትናንት ማንነታችን በዛሬው ተውበትና ኢስቲግፋር ሊቀየር ይገባል። በአንድ ጊዜ ፍጹም መሆን አይቻልም። በሂደት ግን መስተካከል ይቻላል፣ ለውጥ ይቻላል። ኃጢአተኛ መሆናችንን ካመንን የአላህን ሕግ 100% የምንፈጽም ነን ብለን በራሳችን የምንኩራራ ካልሆነ ላቡደለው ጉድለት የሱ ይቅርታ ካልታከለበት በስተቀር የመዳን ጉዳይ የለምና ተስፋ ስለሌለው ሁሉም ተውበት አድርጎ ወደ ጌታው ወደ አላህ መንገድ መመለስ አለበት። አላህ በሱረቱ ዙመር 39ኛው ሱራ አንቀጽ 53 ላይ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ይላል አላህ ላ ተቅነጡ ሚን ረሕመቲላህ ከኔ እዝነት መቼም ይሁን መቼ በፍጹም ተስፋ እንዳትቆርጡ። ዛሬ ተውበት አድርጋችሁ ወደ አላህ መመለስ ብትፈልጉ አላህ ይምረኝ ይሆን እንዴ በማለት ከኔ እዝነት ተስፋ እንዳትቆርጡ። እኔ ከሆንኩኝ ኢነላሃ የግፊሩ ዙኑበ ጀሚዓ ወንጀሎችን በጠቅላላ የምምር ጌታ ነኝ ያስቀረው ነገር የለም ሁሉንም ይምራል ለባለቤቱ ኢነሁ ሁወል ገፉሩ ረሒም መሐሪና አዛኝ ማለት እኔው ነኝና ስለዚህ ሁላችንም ተጸጽተን ወደ አላህ መንገድ መመለስን በፍጹም መተው የለብንም። ኃጢአተኛ መሆናችንን እንመን። ኃጢአተኛ መሆናችንን ከልብ አምነን ከተቀበልን ይቅርታ ለመጠየቅ ምንም ነገር ሊከብደን አይችልም። ተውበትና ኢስቲግፋር ወይም አላህን ምህረት መጠየቅ ይቅርታ እንዲያደርግልን እሱን መማጸን የሚከብደን ኃጢአታችን ስለበዛና ጥፋተኛ መሆናችንን ከልብ አምነን መቀበል ስለከበደን ይሄን በራሳችን ምሳሌ ማየት ይችላል። በምንኖረው ህይወት በወንድሙ ላይ በደል የፈጸመ ያስከፋና ያስቀየመ የሆነ ሰው በትክክል ጥፋተኛው እሱ ራሱ መሆኑን ውስጡ ከነገረው ሰላም አይሰጠው፣ ይከነክረዋል። ሄዶ ይቅርታ ለመጠየቅ ብዙም አይከብደው። ሀታ ትንሽ እንኳን ቢከብደው ሌላ ሶስተኛ ሰው ጣልቃ አስገብቶ ሊያስታርቀው ይፈልጋል። ይቅርታ መጠየቅን ይፈልጋል። ለምን? ጥፋተኛ መሆኑን አምኗል። እኔ ጥፋተኛ አይደለሁም ካለ ግን የፈለገ ቢመጣ ይቅርታ ጠይቅ ቢባል ለምንድን ነው ምን አጥፍቼ ይከራከራል። ሰው ጥፋተኛ መሆኑን በትክክል ካመነ ሶሪ ለማለት ምንም አይከብደውም። ታዲያ በጌታ አላህ ላይ ስንት ዋጅብ ያደረገብንን ነገር ስተናል 100% ግን ፈጽመናል። ያቂቃ ተከለከለን፣ ስንቱን ተዳፍረናል። ከዚህ ወንጀላችን ጋር ነገ እሱ ፊት ለፊት መገናኘት አንፈልግም የምንል ከሆነ ምንድነው የመዳኛው መንገድ ከተባለ ወደ አላህ ጥፋተኛ መሆናችንን አምነን ወደ እሱ መመለስ ይቻላል። ሊፈርድም ሊያድንም የሚችለው ጌታ አላህ ብቻ ነው። ከሱ ውጭ አዳኝ የለም፣ ከሱ ውጭ ፈራጅ የለም። ሕግን የሰጠን ቀድሞ እሱ ነው። ሕግን ያልሰጠ በህይወታችን ላይ መመሪያ ትእዛዝን ያላወጣ አካል ሊፈርድም ሊያድንም በጣም ይችላል። ሕግ አላወጣም፣ ስገድ፣ ጾም፣ ይሄ ዋጅብ ነው፣ ስራ፣ ይሄ ሐራም ነው፣ አትቅረብ ብሎ በነቢያት በኩል ሕግን የሰጠው ጌታ አላህ ከሆነ የሚፈርደው ሕግ ያላወጣ ሌላ አካል እንዴት ሊሆን ይችላል? ምንስ አግብቶት መፍረድ ይችላል? ወይ ደግሞ በተቃራኒው ዚናውንም ኸምሩንም አስካሪ መጠጥ ሌላውንም ሐራም ነው አትቅረቡ ብሎ የደነገገው ጌታ አላህ ከሆነ ለምን ቀረብክ ብሎስ የሚፈርድብን ማን ሊሆን ይችላል? በእስልምና ከጌታ አላህ ውጭ አዳኝም ፈራጅም የለም። ሌላ የሚያድን አለ ከተባለ ወይም የሚፈርድ ካለ ያ አካል ምን አግብቶት ነው? የመጀመሪያው ጥያቄ እኔ ሰላት ባልሰግድ
ለምን ሰላት ተውክ ለምን አልሰገድክም ብሎ እንዳይጠይቅ ስገድ ብሎ አዞኛል በመጀመሪያ ህጌን የታደረከው ለማለት ህግ አውጪ መሆን ያስፈልጋል ተግባባ ስለዚህ ሰዎችን ሁሉ ፈጥሮ ነቢያትን ከመሐከላቸው መርጦ መለኮታዊ ቃልን አውርዶ ህግን የደነገገው ጌታ አላህ ብቻ ከሆነ የሚያድነውና የሚፈርደው እንዴት ነው ሌላው የሚሆነው በምንስ ሎጂክ ማይሰራ ነገር ነው ተግባብተና አላህ ነው የፈጠረ ህግን ያወጣው አላህ ነው እሱ ነው ነገ ህግን የታደረከው ምን ተጠየቀው እኛው መልእክተኞችም መልእክት የደረሳቸው ولنسألن الذين أرسل إليهم ما نقول فلنسألن الذين أرسل إليهم ولنسألن المرسلين መልእክተኛ የተላከላቸው ነው ህዝቦች የተላኩትንም እንጠይቃቸዋለን ያለው አላህ ስለዚህ ያ ከሆነ ነገ ጥያቄው ላይ መልስ የለንምና ተውበቱ ላይ መበርታት አለብን የመዳኛው መንገድ ተውበትና እስትግፋር ነው ጥፋተኛ መሆናችንን ካመንን አደም የፈጸመውን ፈጽመናል አናምን ካልን የኢብሊስ ጣፈንታ ነው የሚደርሰው የሁለቱ ታሪክ የሁለቱ ክስተት ለኛ ትልቅ አርአያነት ትልቅ ሞዴል በጀነት ውስጥ ሁለት አይነት ጥፋት የተፈጸመ አንደኛው ትእዛዝን እምቢ በማለት ሌላኛው ደግሞ የተከለከለውን ነገር በመዳፈር ማለት ዛሬ እኛ ሰዎች የሁለቱን ጥፋት ነው እያጠፋን ያለነው ብዙ የተውናቸው ዋጅባቶች አሉ የተዳፈርናቸው ሙሐረማቶች አሉ ኢብሊስና አደም ግን አንድ ጥፋት ነበር የፈጸመው አደም የተከለከለውን ተዳፈረ ኢብሊስ የታዘዘውን እምቢ አለ ታዲያ ጌታ አላህ አንደኛውን ይቅርታ ሲያደርግለት አደምን ሌላኛውን ግን ይቅርታ ነበር ኢብሊስ ለምን ሁለቱም የአላህ ባሪያ ናቸው አይደሉም መልሱ ናቸው አላህ በባሪያዎቹ መሃል ያዳላል ካላዳላ ለምንድነው አደምን የማረው ለምንድነው ኢብሊስንስ ከምህረት የከለከለው ሁለቱም ጥፋት አጥፍተዋል አደም አትቅረብ የተባለውን የዛፍ ፍሬ በመቅረቡ ትእዛዝ ጥሷል ኢብሊስ ገር ተብሎ በመታዘዙ ትእዛዙን የሚበላው ምህረት ያገኘው አንደኛው ሲሆን ሌላኛው ግን በእርግማኑ በቅጣቱ ዘወተረ ለምን የዚህን መልስ ማግኘቱ ዛሬም ለምናጠፋው ጥፋት ለኛ ትክክለኛ ፍቺ የሆነ አባያነት ያለው መልስ እናገኛለን ወደ ዓለም ስንመጣ ከባለቤቱ ጋር አትቅረብ የተባለውን የዛፍ ፍሬ ቀርቦ በበላ ጊዜ ጌታ አላህ ከጀነት ውጣ አላለው ጥያቄ የጠየቀው ሱረቱል አዕራፍ ላይ አለም አንሃኩማ አን ትልኩማ ሸጀራ አላቸው ከዚህች ዛፍ ከልክያችሁ አልነበረም ማለት ማስረጃን ሳያቀርብ ጥፋተኞች ጥፋታቸውን ሳያምኑ አላህ አይቀጣም ማሳመን ይፈልጋል ፍጹም ፍትሃዊ ጌታ ስለሆነ አለም አንሃኩማ አን ትልኩማ ሸጀራ ከዚህች ዛፍ ከልክያችሁ አልነበረም አላቸው አው ከልክሏቸው ወላ ተቅረባ هذه الشجرة فتكون من الظالمين وبچوال ይህችን ዛፍ አትቅረቡ ቀርባችሁ የበላችሁ ጊዜ ከበደለኞች ትሆናላችሁ ቀጠለና ዛው አያት ላይ وأقول لكما إن الشيطان لكما عدو مبين شيطان ስለናንተ ግልጽ ጠላታችሁ ነው እንዳሳስታችሁስ ብዬ ቀድሜ አልነገርኳችሁ ማለት ይሄን ሁሉ ነግሯቸዋል በሱም እንዳያሳብቡ በሰይጣን መጀመሪያው ወዳጅ መስሎ የቀረበ ግን ጠላት የሆነ መሆኑን ነግሯቸዋል ሱረቱ ጣሃ ላይ إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى إيه أنت لمستهم قامي زلاقي ጠላት ነው ከጀነት እንድትወጡ ምክንያት አይሁናችሁ አለበዛ ተለፋለህና በአላህ በኩል ሁጃ ቆሟል ማለት ነው ማሳየት ታዲያ ለምንድን ነው ትእዛዝ የሚያሳሳችሁ አሁን እንዳልቀጣችሁ የኔ ቁጣ በእናንተ ላይ እንዳይሰፍር ምን መከላከያ አላችሁ መከላከያቸው ማቅረብ ይችላሉ ማለት ነው አላህ ማስረጃውን አቁሟል በሱ በኩል ምንም ክፍተት እንደሌለ ገልጿል ማለት ነው የዛኔ ምን አደምና ሐዋ አለይሂ ሰላም ያለው አማራጭ ጥፋታቸው በትኩሱ ማመን ከዛ በኋላ አጠፉት ጥፋት ይቅርታ መጠየቅ ነውና ቃላ ረበና ظلمنا أنفسنا የመጀመሪያው አልኢዕትራፍ ቢዘንብ ጥፋተኝነትን አመንከር ጌታችን አላህ ነፍስያችንን መበደላችንን አምነናል
ከከለከልከን ዛፍ ወስደን የበላነው አንተ ብሉ ብለህ ስለጻፍክብን ነው ብለው በቀዳውል ቀጥር አላሳበው። ቀዳውል ቀጥር ለነሱ ማስረጃ እንደማይሆናቸው ያውቃሉ። ወይም ደግሞ ሰይጣን ስላሳሳተን ነው ብለው በሱም አላላከው። እሱም ከቁጥቆታ ውጪ አቅም የለውም በግድ ማስበላት። ስለዚህ ያለው አማራጭ በትኩሱ ጥፋትን ማመን ስለነበር ነፍስያችንን በድለና አምነና አሁን የቀረው ያንተ ይቅርታ ምህረት ነውና فإن لم تغفر لنا وترحمنا لنكونن من الخاسرين አንተ ባታዝንልን ከከሳሪዎች እንሆናለን። ይቅርታህን እንፈልጋለን። ጥፋታቸውን አመኑ፣ ይቅርታ ጠየቁ፣ ኢስቲግፋር አደረጉ። ለዚህ ነው ጌታ አላህ ማራቸው። فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم ድሮም ማዛኝ ምህረቱን ለገሳቸው። ግን መጀመሪያውኑ እነሱን የሚፈጥርበት ዓላማ ዱንያ ላይ ማስቀመጥ ስለነበር ኢኒ ጃዒሉን ፊል አርዲ ኸሊፋ ባለው መሰረት ወደ ምድር ወረዷላቸው። ምድር ላይ ነው ጀነቱ ማለት ነው። ነገር ግን ነገ የውል ቂያማ በዕለተ ትንሣኤ ተጠያቂነት የለባቸው። አደምና ሐዋ የጀነት ሰው መሆናቸው ምንም ጥርጥር የለም ከሚድኑ ስለሆኑ ማለት ነው። እነሱ ይቅርታቸው ምን ነበር? የዘላለማዊ ክስረት ወይም ጀሃነም እሳት ከዛ ጠብቀን ነበር ማራቸው ማለት ነው። ወደ ኢብሊስ ስንመጣ ደግሞ እሱም ትእዛዝ ተሰጥቶት ነበር ከመላእክት ጋር ለአደም አለይሂ ሰላም የአክብሮትን ስግደት እንዲሰግድ ሱጁድ እንዲወርድ ታዞ ነበር። መላእክት በመላ ሲሰግዱ እሱ ግን እምቢ ብሎ ነበር። አዳም ያለ ጊዜ ጌታችን እሱን ወዲያው ጣለው አላለው። እሱን ጥያቄ ጠይቆታል። ለአደም የቀረበው ምርጫ ለሱም ቀረበለት። قال يا إبليس ما منعك أن تسجد إذ أمرت إبليس لآدم كمسجد بازسكه ጊዜ ምንድነው የከለከለው? ስጁድ ከመው ዑዝር ካለው እንዲያቀርብ ስፓይናል ኮርዱ ላይ ችግር ነበር። ስጁድ እንዳወርድ ወገቡ ላይ ጠፍሮ የያዘው ነገር አለ። ዑዝር አለ ወይ? ምን ከለከለው? ምን እንደከለከለው አላህ ያውቃል የልቡ። ነገር ግን ሁጃ ማቆም ይፈልጋል ማስረጃ ወይ ደግሞ ይቅርታ ጥፋተኛ ነኝ ማረኝ ቢለው ኖሮ ሊምረው ነበር። ነገር ግን እሱ ምን አደረገ? ኢብሊስ እንደ አደምና ሐዋ ጥፋተኝነቱን አምኖ ይቅርታ ከመጠየቅ ይልቅ قال انا خير منه እኔ ኮከሱ ይሻላል ይታዘዝ አይገባኝም። ምክንያቱም አለ ደግሞ ኢላው ሲያቀር خلقتني من نار وخلقته من طين እኔን ከእሳት ስትፈጥረኝ እሱን ከጭቃ ነው የፈጠርከው። እሳት ከጭቃ የተሻለ ፍጥረት ከሆነ እንዴት ለበታች ይሰግዳል? ኢብሊስ ሲያይ የነበረው እንድሰግድ የታዘዝኩት ለማን ነው የሚለውን ጉዳይ ማየት የተሳነው ግን እንድሰግድ ያዘዘኝ ማን ነው የሚለውን ነበር። ያን ማየት ባለመቻሉ ራሱን ከፍ አድርጎ በትዕቢት ተወጥሮ እንዴት ለበታች ይሰግዳለሁ ሲል ያ ትዕቢቱ ምን ውስጥ ከተተው? ከነበረበት ማዕሲያ ኩፍር ውስጥ ከተተው። ኢላ ኢብሊስ አባ ወስተክበረ ሁለት ጥፋት አባ አን የስጁደ ሊአደም ለአደም ከመስገድ እምቢ አለ ማዕሲያ ሰበቡ ደግሞ ወስተክበረ ኩራት ነው። በዚህ ኩራት ሰበብ ወካነ ሚነል ካፊሪን ከካህዲያን ኩራት ነው ማለት ነው። ለዚህ ነው ኢብሊስ በርግማን እንዲቆይ አደምና ሐዋ ምህረት እንዲያገኙ ያደረጋቸው። ትልቁ ልዩነት ምንድነው? የጥፋቱ አይነት ሳይሆን ጥፋቱን የሰሩበት መነሻ ምክንያትና የሰጡት አጸፋዊ ምላሽ። የኢብሊስ መነሻ ምክንያቱ ምንድነው? ትዕቢትና ኩራት ነው። የአደምና ሐዋ መነሻ ምክንያት ትዕቢትና ኩራት ሳይሆን ሸህዋ ስሜት፣ የመኖር ጉጉት ነው። አጥሞቱም የበላችሁ ጊዜ ስላላቸው ከዛ ውጤቱ ደግሞ ምን ሆነ? ረደል ፊዕሉ አደምና ሐዋ ጥፋታቸውን አምነው ይቅርታ ሲጠይቁ ኢብሊስ ደግሞ ጭራሽ ልታዘዝ አይገባኝም ብለው በጌታው ትእዛዝ ላይ ኮራ። ይሄኛው ምህረትን ሲያገኝ ይሄኛው ደግሞ እንዲጠፋው። ዛሬ ደግሞ እኛ የኢብሊስንም የአደምንም ጥፋት በጋራ እየሰራን ነው። እንደ ኢብሊስ የታዘዝናቸው ብዙ ነገሮች አሉ ያልፈጸምናቸው። እሱ አንድ ስጁድ ነው የሚያለው። እንደ አደም የተከለከልናቸው ብዙ ነገሮች አሉ ግን የተዳፈርናቸው። አደም አንድ የዛፍሬ ብቻ ነው የተዳፈረው። የነሱን ወንጀል ደምረን በብዛት ለዛውም አባስተን ዛሬ ከሰራን ነገ እጣ ፈንታችን የማን እንዲሆን እንፈልጋለን ነው ጥያቄው። የአደም ወይስ የኢብሊስ? የማን እንዲሆን ነው የምንፈልገው? የአባታችን የአደም እንዲሆን ከፈለግን አደም የመለሰውን አጸፋ ምላሽ እኛም መመለስ ይጠበቅብናል። አንደኛ አልኢዕትራፍ ቢዘንብ
ጥፋተኛ መሆናችንን ከልብ ማመን። ሁለተኛስ ምህረት በእጁ የሆነው ጌታ አላህን ይቅርታ መጠየቅ። ይሄንን ካረግን ምህረቱ ግልጽ ነው። ሐዲሱ ቁርሲይ ላይ አቢ ዘር አልጊፋሪ ረዲየላሁ ዐንሁ ባስተላለፈው አላህ ያ ዒባዲ ባሮቼ ብሎ 10 በጠራን ጥሪ ላይ ሁለተኛው ላይ ምንድን ነው ያለው? ያ ዒባዲ ኢነኩም ትኽጢኡነ ቢልለይሊ ወነሃር፣ እናንተ በቀንም በሌሊትም ታጠፋላችሁ፣ ብዙ ትሳሳታላችሁ። ወአና አግፊሩ ዙኑበ ጀሚዓ፣ እኔ ደግሞ በባህሪዬ ወንጀሎችን ሁሉ እምራለሁኝና ፈስተግፊሩን፣ እባክህ ማረን ብላችሁ ጠይቁኝ፣ አግፊር ለኩም፣ እምራችሁ ዘንድ። አላህ እንዲምረን ጥፋተኛ መሆናችንን አምነን መጠየቅ አለብን። የወንጀላችን ክብደቱ ሳይሆን የራህመቱ የእዝነቱ ስፋቱ ነው ሊታየን የሚገባው። በሌላ ሐዲስ ቁርሲይ ላይ የብነ አደም ለው በለገት ዙኑብከ ዐናነ ሰማዕ፣ ዳመና ጫፍ ላይ ወንጀል ተከምሮ እላይ ቢደርስ ثم استغفرتني ከዛም ኃጢአተኛ መሆንህን አምነህ ምህረት ከጠየቀኝ غفرت لك ولا أبالي፣ ምንም ሳይከብደኝ እምርህ ነበር ያለው አላህ። ስለዚህ ሁላችንም ወደ አላህ እንመለስ። ተውበትና እስትግፋር ቋሚ ስራችን ይሁን። በተለይ ረመዳን መጥቷል፣ አላህ ያደርሰን። የዛሬ ሳምንት ማታ ላይ ይሆናል ጨረቃን የምንጠባበቀው። የዛኔ እሑድ ማታ ካልታየ ሰኞ ማታ ግድ ነው መጀመሩ ማለት ነው። ስለዚህ ከሳምንት በኋላ የሚመጣ ከሆነ ረመዳን ከወዲሁ በተውበት ልንዘጋጅ ይገባል። ሐታ ወሩን ራሱ የተውበት ወር ማድረግ አለብን። ረሱል ዓለይሂ ሰላቱ ወሰላም ወደ ሚንበር ሲወጡ 3 ጊዜ ምን ብለው ነው የወጡት? አሚን ብለው ነው የወጡት። ከኹጥባ በኋላ ተጠየቁ ለምን እነዛ አሉ ሲባሉ መልአኩ ጅብሪል ዓለይሂ ሰላም ወደ እኔ መጣና እኔ አሚን ብያለሁ አንተም አሚን በላለኝ ሲለኝ አሚን አልኩኝ። እሱም ምንድን ነው አሉ? ከሦስቱ አንዱ ሲነግሩ መን አድረከ ረመዳን፣ የረመዳንን ወር በህይወት በጤና አላህ ወፍቆት ያገኘ ያን ያገኘውን ወር ደግሞ ተጠቅሞበት ፈለም ይغفር له ኃጢአቱ ሳይማርለት በዋዛ በፈዛዛ ያለፈ ከሆነ ፈአብዐደሁ አላህ ከራህመቱ ያርቀው አሚን በላለኝ አሚን አሉ። ይሄን ፉርሳ አጋጣሚ አግኝተን አላህ በህይወት በጤና እስከ ረመዳን አቆይቶ ባገኘነው አጋጣሚ ስላሳለፍናቸው የ11 ወር ኃጢአታችን በዚህ 12ኛ ወር ረመዳን ላይ እያንዳንዱን እያነሳን ያ ረቢ የረሳሁትንም ያስታወስኩትንም በጥቅሉም በዝርዝሩም ማረኝ በማለት ካልጠየቅነውና ካልተጠቀምንበት መጀመሪያም ከራህመቱ የተባረረን የተረገምነን። በዚህ ወር ያልተመለሰ ሰው መቼ ነው ታላቅ ፍርሳ ያገኘው? በሌላው ጊዜ አላህማ ዓመቱን ሙሉ ባህሪ የሆነ ጌታ ቀልቡ በረመዳን ያልረጠበ ባሪያ መቼ ነው የሚረጥበው? ስለዚህ እስትግፋር ተውባ ቋሚ ስራችን መሆን አለበት። ሁሌ ወደ አላህ መመለስ። ምክንያቱም በብዙ መልኩ ኃጢአት ላይ እንወድቃለን። ያ ስለሆነ ሁለተኛው አደራ የምለው ነጥብ በተውበት ጉዳይ ላይ ነፍስያችንን እንድንገራት ነው። አላህ ይወፍቀን፣ አላህ ወርሱ ይመልሰን። ሶስተኛው ደግሞ ሌላው ኢስቲቃማ የሚባለው መጽናት፣ በሃይማኖታችን በትምህርታችን በዒባዳችን አላህን እስክንገናኘው ድረስ ወደ ኋላ ሳንንሸራተት ሳንዳከም ወደ ክህደት ወደ ወንጀል ሳንቀለበስ መጽናትም ወሳኝነት አለው። ጽናት ነው ሊያድነን የሚችለው። አላህ በቁርአኑ ኢነ الذين قالوا ربنا الله ثم استقاموا ሁለት ነገርን ያሟሉ ማለት ነው። ተተነዘሉ عليهم الملائكة ሊሞቱ አካባቢ የራህመት የእዝነት መላእክቶች ወደ እነሱ ይወረዳሉ። ምን ሊሏቸው? አላ ተኻፉ፣ ካሁን በኋላ ምን ይገጥመናል ብላችሁ እንዳትፈሩ፣ ወላ ተሕዘኑ፣ ትታችሁት በምትሄዱት ቤተሰብና ንብረትም እንዳትተክዙ፣ በእናንተ ቦታ ሆኖ ጉዳዩን ያስተካክልላችሁ ጌታ አለ። ይልቁኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን፣ ትቀጠሩና ቃል ይገባላችሁ በነበረው ጀነት እንኳን ደስ ያላችሁ ብለው ያበስሯቸዋል። ይሄ ለእነማን ነው ሲባል ሁለት ነገር ላሙ። ስንት ነገር? ሁለት። ኢነ الذين قالوا ربنا الله፣ አንዱ ይሄ ነው አላህ ጌታችን ነው ብለው አምነዋል፣ በአንደበታቸው መስክረዋል። ከዛስ ثم استقاموا፣ ከዛም ቀጥለት ያሉ በዚህነታቸው ወለም ዘለም ሳይሉ ይሄን ጌታ ያመለኩ እስከ ዕለተ ሞታቸው የቆዩ ይላል። ኢስቲቃማ ወሳኝነት አለው። ሰሃቢዩ ረዲየላሁ ዐንሁ ረሱል ዓለይሂ ሰላቱ ወሰላም ዘንድ መጥቶ
قل لي في الإسلام قولا على استي بسلمنا عند يوم النبي ብቻ ነገሩ ከርሶ በኋላ ማንንም ማልጠይቀው እኔም በሱ ላይ የምጸናበት ይሆነ አንድ ነገር በሉኝ ሲላቸው قل آمنت بالله ثم استقم በጌታዬ በአላህ አምኛለሁ በል ከዛም ቀጥል በዚህ استقامة ወሳኝነት አለው ስለዚህ በጀመርነው ሰላት እስከ መጨረሻው በዒባዳችን በአምልኳችን በዚክርም ይሁን በመን አላህ ባገራልን ነገር ቋሚ ተሰላፊ መሆን አለበት ዱንያ ልትፈተነን አይገባም ሰው ለዱንያ ብሎ እምነቱን የሚቀይር አለ ሰው ለትዳር አጋር ለፍቅረኛ ብሎ ወንዱ ለሴት ሴቷ ለወንድ እምነታቸውን የሚቀይሩ አላህ ይጠብቀን ለእርዳታ ተብሎ ለስንዴ ለዘይት ለምን በእምነቱ ሊፈተን ሰው አለ በስልጣኑ እንደዚህ እስልምና በርግጥ እምነት ብቻ ሳይሆን ህግና ስርዓትን ጭምር ከሌላው ሃይማኖት በተለየ መልኩ ህግና ስርዓት ላይ እንደዚህ ፈተና ሊኖርበት ይችላል ነገር ግን የምናገኘው ዋጋ ልዩ ነው ጀነት ከዛው ጭሌላ ረሱል አለይሂ ሰላቱ ወሰላም ወአለሙ አን الجنة لا يدخلها إلا نفس مسلمة كمسلم نفس ውጪ ማንም ጀነት እንደማይገባ አወቁ ያንን ጀነት ለማግኘት መልፋት ያስፈልጋል ሃይማኖት አያስፈልግም የሚል አዲስ ፋሽን እየመጣ እምነት ካለ በቂ ነው እንዳጋጣሚ ከትላንትና ወዲያ ድሬዳዋ አንድ ሙስሊም ያልሆነ ክርስቲያን ነበር ግን አሁን መሀል ሰፋሪ ነኝ እያለው ክርስትናውን ትቻዋለሁ እስልምናው ውስጥ ማልገባው ግን ራሴ ሳነብ እንደተረዳሁት ለሰው ሃይማኖት አያስፈልገውም እምነት ነው የሚያስፈልገው አለ እንዲህ አይነት ሰው ቢገጥማችሁ ከሆነ ያስፈልጋል አያስፈልግም ወደሚለው ከመግባታችሁ በፊት ዴፊኒሽን ነው የምትጠይቁት ከዛ ዴፊኒሽን ተነስተን አስፈላጊ ነው ወይስ አይደለም ሃይማኖት ምን እንደሆነ ምን ተረድተህ ነው አያስፈልግም ያልከው ስለዚህ እሱ ምንድነው ይረዳው ሃይማኖት ህግና ስርዓት ነው በዚህ ግባ በዚህ ውጣ የሚል የአምልኮ ቦታ ሰዎች የሚደነግጉት እምነት ግን በእኔና በፈጣሪ መሃል ያለ ግንኙነት ነው ይሄንን ሲለኝ ምናልባት አንተ ከተነሳበት አንግል ሃይማኖት ላይ ያስፈልግ ይችላል እኛ ሙስሊሞች ግን ሃይማኖት የሚለው ወይ ዲን የሚለው ቃል ብንረዳው በዚህ መልኩ አይደለም الاسلام عقيده وشريعه اسلام عقيده እምነትም ነው ሸሪዓም ነው ህግና ስርዓት ነው ምን ማለት ነው ካልከኝ ካንተ ንግግር ልነሳና በፈጣሪዬ አምናለሁ አይደለም ጥሩ አንተን የፈጠረ አንድ ፈጣሪ መኖሩን ካመንከው ለምን ዓላማ ፈጠረ አንተ ንገረኝ ምክንያቱም ይሄ ፈጣሪ ብለ ያመንክበት አካል አንተን ብቻ ሳይሆን በዙሪያ እንስሳትንም ፈጥሯል በራሪዎችንም ፈጥሯል ነፍሳትንም ፈጥሯል እጽዋትም አሉ ህይወት አላቸው ቢባል ከነዚህ ሁሉ ለይቶ አንተን ሰው አድርጎ ሲፈጥር ምንድን ነበር ፐርፐዙ ንገረኝ ሊነግረኝ አይችልም የሚነግረው ኪታብ የለውም ድሮ የነበረበት መጽሐፍ አይነግረው አሁን ገለልተኛ የሆነበት የፍልስፍና አስተሳሰብ መልስ ሊመልስለት አይችልም ምንድነው አንተን ሲፈጥር ዓላማ ከሌለው በርግጥ ባታመልከው አይገርምም አንተን የፈጠረበት ዓላማ ደግሞ አለው ብለህ ካመንክ ምንድነው ያ ዓላማ በቀጥታ ንገረኝ ወይ ቴክስት አይጽፍልህ ሜሴጅ አይልክም አሁን ወደኛ ጥያቄው ስታመጣው እናንተ ከተባለ እኛማ ምናምን ጌታ አላህ ፈጥሮናል እውነት አዘጋጅቶናል ለትልቅ ዓላማ ስለፈጠረ ያን ዓላማ ሊነግረን ከኛው መሐከል ሰዎችን መረጠ የመረጣቸውን ሰዎች ነብይና መልእክተኛ አድርጎ ሾማቸው በእነሱ በኩል መለኮታዊ ቃሉን አወረደና በዛ ባወረደው ባስተላለፈው ቃሉ ለምን ዓላማ እንደፈጠረን ከኛ ምን እንደሚፈልግ ትእዛዙን እንዴት መፈጸም እንዳለብን የሚጠላቸውን የከለከላቸውን ነገር እንዴት መራቅ እንዳለብን ይሄንን እሺ ብለን ከታዘዝነው ሂራፍተር ከሞት በኋላ በሚኖረን የፍርድ ቀን የምናገኘው ጠቀሜታ ሁሉ ዘረዘረልን በዛ መልኩ ነው ጌታችንን የምናመልከው እኛ ጋር ህግና ስርዓት የምትለው ነገር መስጂድ ያቋቋመው ወይ መጅሊስ ያወጣው ህግ አይደለም እናንተ ጋር ሰዎቹ ሊሆኑ ይችላሉ ቸርች ያወጣችሁ ብለን ልትገልጽ ትችላለህ እኛ ጋር ግን ቃሉ ላይ እንደተጻፈ ማንንም ተነስቶ በዚህ ወር ጾም ሊለኝ አይችልም 50 ቀን 55 ቀን ወይ 60 ቀን ጾም የሚለኝ ይገኛል እሺ በየከታዘዝኩኝ ጾመኛ ወይ አላህን አምላክ ይሳልሆን ጣዖት አምላክ ነው ወራወስና ምክንያቱም ጾም ዒባዳ አምልኮ ነው ዒባዳ ከሆነ ማዘዝ የማን ስልጣን ነው የጌታ አላህ ስልጣን የዑለማዎች የሃይማኖት ሊቃውንት ስልጣን አላህ በቃሉ ወይ በመልእክተኛው ሐዲስ በኩል ያዘዘውን ያብራራውን አውጥቶ ለህዝብ መግለጽ ማሳየት እንጂ ጾምና ሰላት ስንት መሆን እንዳለበት መወሰን አይችልም
በጉባኤ የሚወሰን ሸሪዓ የለም ስለዚህ ሃይማኖት የምንለው እኛ ምኑ ነው ያ በልባችን ያለውን እምነት ለአላህ የምንገልጽበት በአምልኮ ወይም እሱን በመታዘዝ የምናሳየው ተግባሩ ነው ቁርአን እምነት ብቻ ሳይሆን ህግንም ጭምር አካቷል ሃይማኖት ከሌለ እምነት የለም ሃይማኖት ውስጥ አንዱ ፓርት እምነት ነው ሌላኛው ፓርት ሸሪዓ ነው ሃይማኖት ወይም ዲን የምንለው ሁለቱን ያጠቃለለ ጥቅላዊ ስያሜ ነው ለሰው ልጅ ሃይማኖት አያስፈልግም ከተባለ እምነትም አያስፈልግም ማለት ነው ምክንያቱም ከእምነት የወጣ ህግ ላይ ብቻ የቆመ ሃይማኖት የለም ወይ ደግሞ ህግን ብቻ የያዘ እምነት የሌለው ሃይማኖት የለም ሁለቱንም ያካተተ ነው አልኢስላም አቂደቱን ወሸሪዓ አቂዳም ነው ሸሪዓም ነው እሱ በደነገገው መልክ ነው አንተ እንዴት ነው ስለው ጊዜ እሺ ቆይኝ አሁን ለምሳሌ አለ በቃ የሱን ጌትነት አምናለሁ መልካም የተባለው ሁሉ ሰራለሁ ጀነት አልገባም ወደ ቁልፉ ይጋር አይደለም እንደ ጥያቄ ግን አትገባም ለምን አለ ስትከለከለኝና ያለና አይነት ቋንቋ ይመስላል እኔ አትገባም ያልኩት የከለከለ ወይ ልፈቅድልህ ሳይሆን መልካም ብለህ ወደ ገለጽከው ስራ ስመልስ አሉት መልካም ስራ በሰራ ስራው መልካም መሆኑ ቤዝድ ኦን ዋት ያረጋግጠው አሉት ምክንያቱም አንድ ስራ ሲሰራ ዓላማና ግብ ሊኖረው ይገባል በፈጣሪ ማያምኑ ኤቲስት ሆነው ኤንጂኦ የከፈቱ ብዙ ሰዎች የሉም ስንቶችን የሚረዱ አሉ የሚያበሉ የሚያጠጡ የሚያለብሱ ስራቸው መልካም ነው ነገር ግን ትንሳኤን መሰረት አድርገው አይደለም የሚሰሩት አላህ ይደሰትብናል ብለው አይደለም ስለዚህ በትንሳኤው ዓለም ጀነትን አያገኙ በእስልምና አንድ ስራ ተቀባይነት የሚኖረው የምትሰራው ስራ ጥሩ ወይ መልካም ስለሆነ ብቻ አይደለም ምንን መሰረት አድርገህ ትሰራለህ ወሳኝ ጌታዬን አስደስተዋለሁ እሱ ደስ ይለዋል ከሆነ እሱ ደስ የሚለውና የሚጠላው ስራ ካብራራው መጽሐፍ ላይ መውሰድ ያለበት ያንተ መጠጣትና መስከር ያስደስተዋል ወይስ ያስከፋዋል ብለህ ከምንድን ነው ልትገልጸው የምትችለው ከቃሉ ነው ወደ ቃሉ መምጣት ግድ ነው ስለዚህ እኛ ኸይር የተባለን ስራ ምንሰራው ጌታ አላህ መልካም ብሎ ያዘዘው ነው ዓላማው እሱ ከተደሰተብን ነገ ዋጋ እናገኛለን አንተ ግን በራስህ ነው የምትመራው ስለዚህ እዚሁ ዱንያ ነው እንጂ ጥቅሙ ለአንተ በመጪው ዓለም አይጠቅምህም ብያብራራሁለት ተለያየ ድጋሚ ቀጠሮ ይዘን ማለት ነው አሁን ምን ልላችሁ ፈልጌ ነው ስለዚህ ለኛ ኢስቲቃማ ወሳኝነት አለው በሃይማኖት መጽናቱ ያድነናል ብላችሁ እነዚህ ሶስት ነጥቦች ለምን ዓላማ እንደተፈጠረ በየጊዜው ተውበትና ኢስቲግፋር ማድረግ የሚገባ በእምነታችን መጽናት እንዳለብን ካወቅን በአላህ ፍቃድ ከሚድኑት እንሆናለን ኢንሻአላህ እንግዲህ ሰዓቱን ስላለቀ አላህ ፍቃዱ ሆኖ ምናልባትም በሌላ ጊዜ ደግሞ ካገናኘን ከዚህ በሰፋ ሁኔታ ፎርማል በሆነ መልኩ አንዳንድ ነጥቦችን አነሳናቸዋለን ለዛሬ ግን ሶስቱ በራሳቸው በቂ ናቸው እንደው ምናልባት ትንሽ ደቂቃ አለ ጨምሩ ከተባለ ደግሞ ሌላው በአንድነታችን ጉዳይ ላይ አደራ ነው እስላማዊ ወንድማማችነታችን አንድነታችንን ማጠናከር አለብን ለልዩነት ቦታ መስጠት የለብንም አላህ በቃሉ አዞና واعتصموا بحبل الله جميعا ሁላችሁም በአላህ ገመድ በላ ኢላሃ ኢላላህ በእስላም ባንዲራ ስር አንድ ሁኑ ተያያዙ ነው ወላ ተፈረቁ አትለያዩ አትበታተኑ ዋዝኑ አንድ መሆን የጌታ አላህ ትእዛዝ ነው በምንድነው አንድ የምንሆነው ከተባለ በቁርአን ነው አንድ የምንሆነው በሱና ነው አንድ የምንሆነው በላ ኢላሃ ኢላላህ ባንዲራ ስር ነው በዛ ውስጥ አንድነትን